እናንተ የግርሳቶች እናንተ ረመጥ ውስጥ የምትከቱ ረመጥ ታውቃላችሁ? ረመጥ ውስጥ የምትከቱ የግርሳቶች የባል ቤተሰቦች ማለት የጀርባ ቅማል ናቸው። የጀርባ ቅማል ምንም የማይመቹ ምንም አብዛኛውን ማለት ነው 90% የባል ቤተሰቦች ማለት ነቀዝ። ለምን በላች? ለምን ጠጣች? ለምን ራሷን ጠበቀች? ለምን ወጣች? ለምን መኪና ያዘች? ለምን ሰው አረካት? የሚሉ መሽገሮች፣ ክፉዎች። ልጆቹን ወለደችለት፣ ሰው አረገችው፣ ከሰው እኩል አረገችው። ከወመኔ ልጃችሁና ከዱርዬ ልጃችሁ ከዛ ከተንቦጫቦጨ ከጫትና ከሲጋራ ህይወት አውጥታ ሰው ለምታረገው ነገ ድሉ ያ ነው የወንዶች ዕጣ። አብዛኛውን ያላገቡ ወንዶች ተንዘላዝለው ነው የሚቀሩት። ሰው ላረገችው እናት ክብር ሊሰጣት ሲገባ እናት ግን እንደዚህ ፍም ውስጥ ታውቃላችሁ? አቤት ግብ መቆሚያ መቀመጫ ሰጥታችኋት ግራ የምታጋቧት ግራ በትዳሯ ማለት ተሰግስጋችሁ እህት፣ ወንድም፣ ቤተሰብ፣ አያት፣ እናት፣ አባት እንደዚህ እንደ ቅማል ምን ሆናችሁ ነው እናንተ ክብረ ቢሶች? የትኛው ክብራችሁ ነው የተነካው? ክብራችሁ ነው እንደውም ከፍ ያለው፣ ሞገሳችሁ ነው ከፍ ያለው። የልጅ ይባላል እኮ እናንተ ወግ ማድረግ የማታውቁ ምን አለ አንድ ቀን ተቀብላችሁ ልጇን ይዛችሁ ሂጂ ሲፈታ ሂጂ ተዝናኝ አምጪ እናሳድግል። ምን አለ እንደሚስት ቤተሰቦች ብትሆኑ ብታሳድጉ ተቀብላችሁ። የእናንተ የተለየ ነው ወይ? የእናንተ ምንድነው እሱ? ግን እናንተ ክፎች እናንተ ነበልባሎች እንደዚህ ልብ ባርጋችሁ አሳብዳችኋት ትዳሯን እንዳትይዝ ልጆቿን እንዳታሳድግ አቆራምታችሁ እንደዚህ በድህነትና ራሷን እንድትጥል ያደርጋችሁ የባል ቤተሰቦች መድኃኔዓለም እናንተን የእሳት ጭድ ይልቀቅባችሁ። የእሳት ጭድ በኑሯችሁ በቤታችሁ እናንተ እሳት ይግባባችሁ፣ የማይበርድ እሳት ይግባባችሁ። ክፎች እናንተ ምን ልሁን ነው የምትሉት? ግን ምን ታርጋችሁ? እናንተ ቤት መጣ ገረድ መሆን አለባት እንዴ? እናንተ ቤት መጣ አሽከር መሆን አለባት? ምን አይነት እርኩስ ሰይጣን ነው የተጠናወታችሁ? ግን አብዛኛውን የባል ቤተሰቦች እንደዚህ ፍም የጋለ ፍም ውስጥ የምትከቷት ብረምጣር ላይ ቆጨምታ ቡጭቅጭቅ ወልዳላችሁ። ዞር ስትል ቡጭቅጭቅ፣ ስትለብስ አያምራችሁ፣ ስትጠጣ አያምራችሁ፣ ስትዘንጥ አያምራችሁ። ትንሽ ሰውነት እንኳን ሲኖራት መጠጠችሁ ደሙን። እሱ ሰው አይመስልም፣ እሷ ምን ትመስላለች የምትሉ እናንተ ቡዳ ናችሁ። እናንተ ቡዳ ታውቃላችሁ? ቡዳ ቁርጥም የምታረጉ ቡዳ። እናንተ እረፉ። በእግዚአብሔር ዘንድ ራሱ ያስጠይቃችኋል። ወሬ በዚህ ጋር ወጣች፣ በዚህ ጋር ገባች። ጌታ እንዴ ምን ትሆን ታዲያ? እንዴ እስር ቤት ነው እንዴ? ትዳር ማለት እኮ በራሱ ነፃነት ነው። ትዳር ማለት እኮ ታቀባለች እቺ ልጅ ከዚህ በኋላ የራሷን ህይወት፣ የራሷን መሶብ፣ የራሷን ቤት እኮ ነው የክፍተ። እናንተ የምን አሽቃባጭ የምን አቃጣሪ ናችሁ? ሲሆን ልጆቿን ያዙላትና እስቲ አሳድጉላት። እስቲ ምን አይነት ናችሁ እናንተ? ከሰው ነው ግን የተገኛችሁት። አብዛኛዎቻችሁ አሉ በጣም መልካም ከቤተሰቦቿ የበለጡ ደግሞ በደንብ የሚይዟት የሚወዷት ከልጃቸው ወንድ ልጃቸው ይልቅ እሷ መልካም ናት ጥሩ ናት እያሉ ስለሷ መልካምነት የሚያወሩ ስለሷ እሱ ሲያጠፋ እንኳን እሷ ስታጠፋ እንኳን እሱ ነው እያሉ የሚመሰክሩ አሉ መልካሞች። እንጂ አትስሟቸው። ሴቶች ግን እነዚህን አትስሟቸው። የእውነት አጠገባቸውም አትድረሱ። እነዚህ ክፉዎች ጥቅምሽን ብቻ ነው የሚፈልጉት። እነዚህማ ይደፉሻል፣ ይገሉሻል። ቢመቻቸው የአይጥ መርዝ ነው የሚሰጡሽ። የአይጥ መርዝ ፊት አትስጫቸው። ወይ እኔ በሆን እንዴት እንደማረጋቸው እኔ ነኝ የማውቅ። እኔ ነበርኩ ሰዓት ውስጥ የምከታቸው። ጌታ ምስክሬን። እኔ አማቾቼ በጣም ጥሩዎች ናቸው። በጣም እሱ ነው ጥፋተኛ፣ እሱ ነው ችግር ያለበት ነው የሚሉት። እኔን በጥፋቴ የኔን ጥፋት ነው የሚሉት። ግን እንደዚህ ያረጉ ትዳራቸውን ምስምስ የሚያረጉ አሉ። ምስምስ እናንተ ከላይ ሚሳኤል እግዚአብሔር የሆነ ሚሳኤል ይልቀቅባችሁ። ሌላ ምንም ምለው ነገር የለም።
ቤታችሁ በእሳት ይንደድ። እናንተ ቤት የገባ እሳት መቼም አይብረድ። በለበሎች እናንተ ወይ ተቃጠሉ፣ ያቃጥላችሁ። ቅዱስ ገብርኤል እመቤቴ ማርያም ታቃጥላችሁ።